ሰላም ቤተሰብ፣ ዛሬ ባለቤቴን በውጭ ሀገር ስራ ትቼ ዩቲዩብ ልሰራ ነው የሚል ሀሳብ ላቀርብላት ነው። አብረን እንከታተል። ውጤቱን አብረን የምናየው ነው የሚሆነው። ላይክ እና ሼር እንዲሁም ሰብስክራይብ እያደረጋችሁ ቻናሉን ቤተሰቡ ነው። ምን አለ መሰለሽ፣ ብዙ ጊዜ በውጭ ሀገር ስንኖር እንዲህ የሚያስፈራ ነገር አለ። እሱም የሆነ አዲስ ነገር ለመጀመር ስራ መልቀቅ ሊሆን ይችላል፣ ወይ ደግሞ በቃ አዲስ ነገር አዲስ ላይፍ ለመጀመር ብዙ ጊዜ ይከብደናል፣ ያስፈራናል። የምናየው በአካባቢያችን ያሉ ሰዎች ምን እንደሚፈጠር እርግጠኛ ማቶኝበት ሁኔታ አለና ሰሞኑን ሳወጣው የቆየሁት ነገር አለና እንዳው እስኪ በዚሁ አጋጣሚ ያው ትዝ አለኝና ብንወያይበት ብዬ ማለት ነው። እሱም ምንድነው ስራ ለመተው ወስኛለሁ። እሱም የሆነው ከዚህ በኋላ ዩቲዩብን ላሳድገው ፈልጊያለሁ እና ስራ ያው ሰሞኑን ቤት ነኝ እንዳየሽው፣ ግን ያው ትንሽ ከበድ ይላል እንደዚህ አይነት ነገር አቅርቦ ለመወያየትና ይሄን ሀሳብ እንዴት ታይዋለሽ? ስራውን ኦልሬዲ ለቅቄያለሁ፣ ግን የምን ስራ የለቀቀው? የምሰራውን ስራ ዩቲዩብን ለማሳደግ ማለት ነው። አዎ ዩቲዩብ ግን አዲስ የተጀመረ ዩቲዩብ ምን ነው ስራ አለቀም እንዴ? በምናችን ልንተዳደር ምን ኖረው አሜሪካ መሆኑን ረሳው እንዴ? መልሽ ያው ዩቲዩብን እንግዲህ በተደጋጋሚ ስራዎችን ሰርቶ ለማቅረብም የግድ ሰዓት ስለሚያስፈልገው ቀልድ ነው በላይ ዝም ብለህ ቀልድ ነው ለማለት ምን ነው ቀልድ የሚሆነው? ስራ መተው ነው። ስራ መተው እንኳን ቀልድ አይደለም፣ ግን ያው እንዳልኩሽ ይሄን ዩቲዩብ ለማሳደግ ብዙም ደግሞ ከስራው የምር ነው እኮ ከስራውም መልሽ አንዳንዴ እንዳልኩሽ ነው የሆነ ነገር አዲስ ነገር ለመጀመር ትንሻው ነገሮች ይከብዳሉ። ነገር ግን ይህንን ዩቲዩብ አሁን የተጀመረ ቢሆንም ማሳደጉ የተሻለ ይመስለኛል። በተለይ ደግሞ እንደምታውቂው ይሄ በግል እንደመስራት የሚያክል ነገርም የለምና ቆይ ዩቲዩቡ ገና ጀማሪ ነን፣ ገና እየጀመርን ነን። ገና ብዙ ነገር ይጠብቀናል። ዩቲዩብን አትስራ ስራ እያልኩ አይደለም፣ ግን እንዴት ነው ስራህን የለቀቅ ቤተሰብ መኖሩን ረሳኸው ወይ? በምናችን እንተዳደር ነው? ምን ልንበላ ነው? እሱን ነው ኑሮ ተወዷል። እሱን እኮ ነው እያልኩሽ ያለው። ቢሉ ማን ይከፍልልን ኖርበት እንዴ? ያ እንግዲህ ብለሽ ተጋግዘን አብረን ሆነ ምንድን ነው ተጋግዘን ማለት? በምንድን ነው ተጋግዘን? እኔ እኮ ልጅ ጋር ነው በምንድን ነው ተጋግዘን? አዎ እንግዲህ ብለሽ ያው የተለያዩ ነገሮችን መሞከር ጥሩ ነው ብዬ አስባለሁ። እኔ መሞከሩ ጥሩ አይደለም እያልኩ አይደለም፣ ግን ይሄ ዩቲዩብ የምንሰራው ስራ በሌለቀን የሆነ ሰዓት ነው እንጂ ተባባልነው እንደዚህ ባንዴ ብድግ ብለህ ስራ ትቻለህ እንዴ? ያው እንዳልኩሽ እኮ ነው። አሁን አንድ ነገር ስትጀምሪ በተቻለ መጠን ሀሳብሽን ሰብሰብ አድርገሽ እንትን ካላደረግሽው ዩቲዩብም ራሱ ዝም ብሎ እየወጣን እየገባንም ስለሆነ በዛ ደረጃ ብናየው ወይም መጀመሪያ ዩቲዩቡን ለማጠናከር ብር እንዲከፈልን ምናምን ለማድረግ ገና ብዙ ሰብስክራይብ ያስፈልገናል። ዩቲዩብ ገና መክፈል አልጀመረም። ገና ነን፣ ገና አዲስ ነን። ስራ ትተህ ሆምለስ ልታደርገን ነው እንዴ? ያ ግን አሁን ምን አለ መሰለሽ፣ አሁን እኮ አንቺ እያልሽ ያለሽ ልክ ነሽ ማለት አሁን አንቺ የመጣሽበት ፖይንት ስራ ቁመን በምንድን ነው የምንተዳደረው፣ እንዴት እናደርግ ነው ቤተሰብ እያለን ነው እያልሽኝ ያለሽ። እኔም እሱ ይገባኛል። ግን ደግሞ አንድ ነገር ለምሳሌ አሁን ዩቲዩቡን የተለያዩ ስራዎችን ደህና ስራዎችን አቅርቦ ወደ ውጤታማ ማድረግ እኔ በዚህ አልስማማም። ስራን ተተከመተ ዩቲዩብ የሚቀር እንጂ አንተ ስራ ትተህ ገና ዩቲዩብ መክፈል ሳይጀምር ከዛ ወንድ እኮ ነህ አላውቃችሁም። እንዴት ወንዶቹ እንኳን ወጭ ቀንሶባችሁ እየሰራችሁ እንኳን ወጭ ሲወጣ እንዴት እንደምትሆኑት ያ ማለት እንግዲህ እስኪ ማለት
አሁን የምፈልገው ቀድ ነው ለፕራንክ እያደረከኝ ነው ለዩቲዩብ ወይስ ምንድን ነው? ፕራንክማ አይደለም እንዳየሽው ነው። ሰሞኑን ቤት ላይ እና እረፍት ነው እኮ ነው ያልከኝ። ያው ልሽ አንዳንዴ ትንሽ እንደዚህ አይነት ነገር ጊዜ ወስደሽ የምታስቢበት ነው። በየትኛው ሞራል ነው ግን እንደዚህ ተረጋግተን የምታወራኝ? ታዲያ ልሽ ያው ስራውን ለቅቄያለሁ። ግን ደግሞ ለተወሰነም ጊዜ ቢሆን ይሄንን እንትኑን ዩቲዩቡን ገባሽ እንዳልኩሽ ነው የተለያየ ደህና ስራዎችን በማቅረብ ዩቲዩቡን ብናሳድገው ከዛም ባለፈው ደግሞ ተጋግዘን ህይወትን መምራት እንደምንችል ነው። ምን ህይወት ነው የምንመራው? ካለ ምንም ነገር ስራ ትቻለሁ እያልክ እንግዲህ ብለሽ ዩቲዩቡ ስራ ይመስለኛል። እኔ ስራ አይደለም እያልኩ አይደለም፣ ግን ዩቲዩቡ ገና አዲስ ነው። ገና ብዙ ሰው ሰብስክራይብ ማድረግ አለበት እኮ። እሱን እኮ ነው ብለሽ አሁን ሰብስክራይብ ገና እየከፈለ አይደለም፣ ገና ነው። መክፈል ሲጀምር እንደው ምናልባት ልንል እንችላለን። ምንም መክፈል ሳይጀምር ከመሬት ብድግ ብለህ ስራ ትቻለሁ። ተመልካቾቻችን እንግዲህ ይሄን እንዴ ተመልካቾቻችን ይላል እና ምንድን ቆይ አሁን ስራውን የምርት ታው ሰልተው እውነት መውቀም ፈል ስራውንማ እየነገርኩሽ እኮ ነው። ስራውን ከተውኩት እኮ ቆይቻለሁ። ማለት ያው የተወሰነ ጊዜ ቤት ነኝ ያለሁት፣ ግን ደግሞ እንደዚህ አይነት ነገር እኔ በዚህ አስቀኝ ዩቲዩብም ሊቀር ይችላል እንጂ ስራማ ትተው እንግዲህ ምልሽ ስራውን ትቼዋለሁ። አሁን ባለው ሁኔታ ስራውን ትቼዋለሁ። የሚገርምሽ ነገር እኮ አንድ ሳምንት 2 ሳምንት አካባቢ ነው። ግን ደግሞ ያው እንደዚህ አይነት ነገር ለመናገር ስለሚከብድ ነው። ተመልካቾቻችን እንደሰማችሁት ነው። ያው ስራዬን መልቀቄን ስነግራት ትንሽ ተናዳለች። በእርግጥ አዲስ የሆነ ሀሳብም ስለሆነ ያው ትንሽ ያስደነግጣል። እኔም ራሴ ለተወሰነ ጊዜ ራሴ ሳስብበት የቆየሁት ነገር ነው። ነገር ግን ያው ተናዳብኝ ሄዳለች። እንግዲህ ክፍል 2 ይዘን እንመለሳለን። ቻው።